Hello. ማለት አልገባኝም ማለት አልገባኝም። እውነት ነው። ምንም አላልኩም። አመሰግናለሁ። አቤት ወዬ፣ አቤት ወዬ ጉሬ ማን የሰራኝ? ሃይ ከተሳሳትኩ አግባኝ። ግን ወተት ቀይ ነው አይደለ? መልአክ የሚሆን የሚያስቀጣ ቢሆን ኖሮ ጉድ ፈልቶ ነበር። ስም ማነው ምናምን ብዬ ማካበድ አልፈልግም። ካሁን በኋላ የኔ ነው ስም። ሶሪ ጓደኛዬ ተመችታት ነበርና ቆንጆ ነህ እያለች ነው እዛ ጋርች። ይቅርታ አባት እጅ እንደክሟል ለያዝን። ይቅርታ አባት እግርህን አልደከመህም? ቀኑ ሙሉ በሀሳቤ ስትመራላ። ይቅርታ ላስቸግር ፈልጌ አይደለም አባት፣ ግን ስራ የለህም እንዴ? ምንድነው ስሪ በሀሳቤ የምትመራ? ይቅርታ ስምን አውቃለሁ እያጸሎት ይበላል። ይቅርታ አስማተኛ ነው እንዴ? አንተም ባየው ቁጥር ሁሉም ነገር ይለዋል። የሰው መጨረሻ ለኔ ብቻ ነው የሰው መጨረሻ ካሳሳሳየው የበለጠብን ውበቱን ለመግለጽ ቃላት አነሰብን ውበቱን ጋይስ ሶ እንወደው ልጅ እንዳለ ታውቃላችሁ። ሰሞኑ ማለት ነው እንትን ላረጋታው ላይክ ፒክአፕ ላይን ተጠቅሜ ሙክክ ስልክክ ላረጋው አስቤያለሁ እና ዝም ብዬ እሱ ገጂ ከምጠቀምበት መጀመሪያ እናንተ ላይ ልሞክርባችሁና ላብራቶሪ አይጥናችሁ ያልኩ አይደለም። ግን ማን አለኝ አለ እናንተ ነው እናንተ ተጠቀምባችሁና ሙክክ ስልክክ ካላችሁ እናንተ እሱንም ሙክክ ስልክክ እናረጋለን ማለት ነው። ቆንጆ ተማሪ ነዘራ ሰላምና አባት እንትን መንገድ ጠቁመውኝ ነበርና ድንገት እንኳን ከጠፋብሽ ያገኘሽውን ቆንጆ ሰው ጠይቂ ብለውኝ ነበር። ወይ ሰዓት ለሰርጋችን 5 ጉዳይ። አባት አበዳሪ ነህ እንዴ? አስጨነቀኝ። አባት ላርጎ ነህ እንዴ? አይደለ? እና ማን ነው ስም? አባት ስልኬን ሰረቁኝ መሰለኝ። በእናትህ አንዴ ደውልልኝ። ደውላለሁ። አንሳልኝ ታዲያ። ይቅርታ አዳም ሄዋን እባላለሁ። ኦኬ ኖ ታገቢያታለሽ አትመናቀሪ ወስፌ። ሄይ ጋይስ እንዴት አዳራችሁ? ወንድማችሁ ልብስ ገዝቶ ማለት ነው
እስቲ ይልኛ ያምራል ወይ ብሎ ቪዲዮ ሲልክላችሁ ምን ብላችሁ ነው የምትመልሱ? ላሳያችሁ። ቆይ በጣም መርቦኝ ነበረ፣ ግን ጣፋጭ መብላት አምሮኝ ነበርና ግን የምፈልገው ጣፋጭ ቪዲዮን ያየው የኛ ሙሽራ ናሾይ ናሾይ አንቺ ልጅ ደህና ናሾይ ለካ እኛ ያሳዳን በማር በወተት እንዳታስላምድ የሽሮ ፍትፍት ማስገበር አረንጓዴ ለብሶ ሄደን ሳላሳ ልንለያይ ነው ፎቶ ሳንነሳ እንደውና ደሜ ሞኝ ልጅ ነህ ለኔ። ሃይ ጋይስ ዛሬ አስማት ነው ማሳያችሁ። ምን ላድርግሽ? እኔ ስጦታዬ በዛ ላካፍላችሁ ለእናንተ። እንደምትመለከቱት አንድ ጣት ነው የወጣው። ላይክ ምንም ያስኩት ሌላ ነገር የለም፣ እንድትመለከቱ ብዬ ነው። ምንም አታለለች ምናምን እንዳትሉ ማለት ነው። እያያችሁ ልሻፈነው። ዋን አንድ ናት ሁለት ስሪ ሶስት ናት ፎር አራት ፋይቭ አምስት ናት ሲክስ ስድስት ሰቨን ሰባት ናት ስምንት ናይን ዘጠኝ ናት አስር ቦምቦክላት ይታያችኋል አይደል? ኬት መጣ አይታወቅም ኬት መጣ። እንደዚህ አይነት የተለያዩ የማጂክ ትሪኮች ማየት የምትፈልጉ ከሆነ ፎሎ በማድረግ ቤተሰቦች ተቀላቀሉ። 房子大的听话小的感觉越来越好，假期多的收入高的工作越来越好，山平静的价格活的心情越来越好，天更蓝的水更清呀，环境越来越好。እምቢ አለ ሆዴ ካለሷ እግሯ ሊሄድ ሲነሳ እምቢ አለ ሆዴ ካለሷ እግሯ ሊሄድ ሲነሳ አሁን ቤት ሲል ግን ማለንደ ሰው ይገርማል አንዳንዴ አሁን ቤት ሲል ግን ማለንደ ሰው ይገርማል አንዳንዴ ለካ አፍቃሪ ነው መርዶ ሲለያዩ ተለምዶ ለካ አፍቃሪ ነው መርዶ ሲለያዩ ተለምዶ ጠፋባት ሃይ ጋይስ መለልዬ ትንሽ ያዙ ልቀቁኝ ብላለች። ዶም ማይንድ እና ወንድም ካላችሁ ተረዱኛላችሁ። ናውድ ማለት ነው። ሁሌ እኔ ጋር ብቻ አይደለም በቃ እንደዚህ ስራ እየሰራሁ ብቻ የሆነ ነገር እያደረኩኝ ካገኘኝ ማለት ነው እንደዚህ ነው የሚያደርገው። ስላይ ነብራን ግርምሽ ድረስ እሺ፣ በግርምሽ አስደነገጥከኝ እኮ። እኔ ልደንግጥ? በግርምሽ በግርምቲ በግርምዬ ብዬሽ። እግዚአብሔር ይስጥልኝ። ውለዱ ክበዱ። ከማን ጋር? ከግርምሽ ጋር። ወንድሜ እኮ ነው። ይውለድ ይክበድ። ከደረሰ ማን ነው ደረሰ? ስራ የለሽም እንዴ አንቺ? ስራ የለሽም? 10 ብር ሰጠው ብለሽ እኔ አንቺ 7 ዘር ማወቅ አለብኝ? በራሷ ፀጉር የምትዋብ ሴት ያላት ውበት ያላት ግርማ ሞገስ ከማንም ሴት ጋር አይመሳሰልም፣ አይወዳደርም። የሚሰጣትስ በራስ መተማመን፣ ለሰው የምታስተላልፈው ትርጉም